እውዛን በጽምረት አሃዱ መለኮት በአንድ መለኮታዊ ባህሪ ደግሞ አንድ የሆኑ በየአካላቸው ተጠብቀው የሚኖሩ የአብ አካል ወደ ወልድነት የማይለወጥ ስሙም ወልድ የማይባል ግብሩም አብ ከወላዲነት ወደ ተወላዲነት ወደ ሰራጺነት የማይለወጥ ወልድም ከተወላዲነት ወደ አባትነት ወደ ሰራጺነት የማያድግ የማይለወጥ መንፈስ ቅዱስ ከጽራጺነት ወደ አስራጺነት ወላዲነትና ተወላዲነት የማይለወጥ በክብራቸው በግብራቸው በስማቸው በአካላቸው ጸንተው ያሉ ነገር ግን እንደ ልብ እንደ ቃል እንደ እስትንፋስ ተገናዝበው በተዋሕዶ መለኮት ጸንተው የሚኖሩ ናቸው ሥላሴ ነው። ገብቷችኋል? አሁን አልገባችሁም? ሁለቱንም እንዴት ወይ ገብቶናል በሉ ያልገባንም በሉ እንጂ ገብቷችኋል? እሺ አሁን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ማለት ይሄ ነው። ይሄ ሃይማኖታችን ነው። ከዚያ በኋላ እኛ ምን እንላለን? በአማን አብ ቅዱስ በአማን ወልድ በአማን ውእቱ መንፈስ ቅዱስ። ስለዚህ እውነት ነው። አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብ ከወልድ ጋር አንድ ነው። በአካሉ ግን ልዩ ነው። በቃ እንዲህ እኮ ነው። ቀለል ሲባል ቀለል ሲል አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው፣ በአካሉ ግን ልዩ ነው ማለት ነው። ይሄንን አመንን ማለት ነው። ከዚያ በኋላ ካህኑ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ይላል። ምእመናን በዚህ ሃይማኖት ያቆመንን እግዚአብሔርን አመስግኑት ይላል። እኛም ወይሴብሕዎ ኩሎሙ ሕዝብ ሁሉ እውነት ነው። ሕዝቡ ሁሉ የፈጠረው ፍጥረት ሁሉ ያመሰግነዋል። ደግሞ የምናመሰግነው ደግሞ ለምን መሰላችሁ ይልና ቄሱ እስመ ጸናት ምሕረቱ ላዕሌነ ቸርነቱ 5500 ዘመን ለእኛ የሰጣት ቃል ኪዳን ጸንታ ተፈጽማልናለችና አመስግኑት ሲለን ደግሞ እኛ መልሰን ጽድቁሰ ለእግዚአብሔር ይህሉ ለዓለም እውነት ሕይወት ነው አባ ቄስ ምን ድሮ ብቻ እንግዲህም ቸርነቱ አብሮን ጸንቶ ይኖራል እንጂ እስከ ዘላለሙ ድረስ ብለን ይህን እንመልሳለን ማለት ነው። የዲያቆኑ ትእዛዝና ትርጓሜው ነው የምንማማረው። ዛሬ ደግሞ በቅዳሴ ጊዜ የዲያቆኑ ትእዛዝና ትርጉሙ ወይም ምስጢሩ ምንድን ነው የሚሉትን ነው የምንነጋገረው ማለት ነው። እግዚአብሔር በቸርነቱ ከሁላችን ጋር ይሁን። ዲያኮን ነው የሚባለው ወይም ዲከን ዲያኮን ሊባል ይችላል። በግሪክኛ ዲያኮንያ የሚል ቃል አለ። ዲያኮንያ ማለት ማገልገል ማለት ነው። ዲያቆን ማለት ደግሞ አገልጋይ ማለት ነው። አገልጋይ ሰርቫንት ማለት ነው። ገብር ተላላኪ፣ አገልጋይ ረዳት ማለት ነው። ዲያቆን ማለት ረዳት ተላላኪ ማለት ነው። ስለዚህ ዲያቆን የሚለው የመጀመሪያው በግብረ ሐዋርያት ምዕራፍ 6 እና ምዕራፍ 7 ላይ እንደምንመለከተው 7ቱ ዲያቆናት ናቸው የመጀመሪያዎቹ ዲያቆናት የተመረጡት። በቤተ ክርስቲያን ታሪክ ውስጥ የመጀመሪያዎቹ ዲያቆናት እነዚህ ናቸው። ቅዱሳን ሐዋርያት ወንጌልን በሚያስተምሩበት ጊዜ በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑ ምእመናን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው በቅዱሳን ሐዋርያት ስር ያለ መለያየት አንድ ልብ ሆነው እግዚአብሔርን ያመልኩ ነበረ። በወንጌል አንድ አድራጊነት አንድ ልብ ሆነው የሐዋርያት ሥራ ምዕራፍ 4 ላይ እንደምናነባው ያመኑት ሁሉ አንድ ልብ ነበራቸው እንደተባለ አንድ ልብ ኖሯቸው እግዚአብሔርን እያገለገሉ ይኖራሉ። ማንም ሰው ገንዘብ ለግሉ ቢኖረው ለግሉ አይጠቀምበትም፣ ለማህበሩ አምጥቶ ያስረክባል ለቅዱሳን ሐዋርያት። ቅዱሳን ሐዋርያት ደግሞ ያንን መልሰው ለማህበሩ ያከፋፍሉታል፣ ይሰጡታል፣ በአንድ ተሰርቶ ይመገባል። እንግዲህ በዚያ ጊዜ የነበሩ የቅዱሳን ሐዋርያት ማህበር እየሰፋ ወደ 8000 ክርስቲያኖች ደርሰው ነበረ። በቅዱስ እስጢፋኖስ ጊዜ እንደዚህ እየሰፉት ከ5000 እስከ 8000 እየበዙ በሄዱ ጊዜ በገንዘብና በስራ መጣላት ጀመሩ። በሶስት ምክንያት ይጣሉ ነበር። አንደኛው ገንዘብ ነው። አንዳንዶቹ የማህበር ገንዘብ ሲሆን ለግላቸው ገንዘብ ማጠራቀም ጀመሩ። ለግላቸው ገንዘብ ማጠራቀም ሲጀምሩ በዚያ ምክንያት በማህበሩ መካከል
ጠብ መፈጠር ጀመረ። ሐናንያና ሰጲራ የተባሉ ባልና ሚስቶች ለዚህ ምሳሌ ናቸው። መሬታቸውን ሽጠው ሁሉንም ለቅዱሳን ሐዋርያት ማስረከብ ሲገባቸው ግማሹን ለራሳቸው አስቀርተው ቀሪውን ወደ እግዚአብሔር ቤት በማምጣታቸው ቅዱስ ጴጥሮስ ባልየውንም ሚስቲቱንም እንዲቀሰፉ ጸልዮባቸው ተቀስፈዋል። መንፈስ ቅዱስን ስላታለሉ ማለት ነው። ለሌላውም አብነት መሆን ስለሌለባቸው እና አንዱ እሱ ነው። ሌላኛው በምግብም ይጣሉ ነበረ። እዛው ገንዘብ ያልነው ስር ነው። በምግብ ይጣላሉ። አንደኛው እጁን ታጥቦ እስከሚመጣ ሌላው ብስል 3-4 ጊዜ ጎራርሶም የሚቆይ ሁሉ ነበር። አይጠባበቁም ነበረ፣ ስስት እየፈተናቸው። ይሄም አንዱ ጠብ ነበረ። ሁለተኛው ጠብ ግን በመጡበት መነሻ ታሪክ ይጣላሉ። እንግዲህ አይሁዳውያን ናቸው አብዛኞቹ፣ አሕዛብም አሉበት። ግሪካውያን አይሁዳውያን አሉ፣ ሮማውያን አይሁዳውያን አሉ፣ የኢየሩሳሌም አይሁዳውያን አሉ፣ የሶሪያ አይሁዳውያን አሉ። በጣም ብዙ አይነት አይሁዳውያን ነበሩ እዚያ የሚሰበሰቡት ማለት። ስለዚህ በመጡበት ታሪክ ምክንያት እርስ በርሳቸው ይተቻቹ ነበር። ደግሞ አሕዛብ ደግሞ ካለማመን ወደ ማመን ለመጀመሪያ ጊዜ የመጡት አሕዛብ እነሱም አሉ። ስለዚህ እነዚያ ጣዖት ሲያመልኩ ኑረው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰው መሆን አምነው አዲስ እምነት የጀመሩ ናቸው። እነዚህ ደግሞ ከሃይማኖት ወደ ሃይማኖት የመጡ ናቸውና እርስ በርሳቸው በዚህ ይጣሉ ነበረ። ሶስተኛው በስራ ይጣሉ ነበረ። በስራ አሁን ለምሳሌ በመጡበት ታሪክ ይጣላሉ ሲባል አሕዛብ ሁሉን ይበላሉ፣ አይሁድ ደግሞ የሚበላና የማይበላ ይለያሉ። ስለዚህ አንተ ለምንድን ይሄን የምትበላ? ይሄ እኮ አይበላም ይሉታል። ያኛው ደግሞ ክርስቶስ ነፃ ካወጣኝ የፈለግኩትን ብበላ ምን አገባህ እያሉ ጠብ ይፈጥሩ ነበር። ሶስተኛው በስራ ነው። ግማሹ ይሰንፋል፣ ግማሹ ይሰራል። እንዲህ እያለ ማህበሩ ቅጥ እያጣ እየተረባበሸ ሲመጣ ጩኸቱ ወደ ቅዱሳን ሐዋርያት ደረሰ። ወደ ቅዱሳን ሐዋርያት ሲደርስ ሐዋርያት ምን አደረጉ? አይ ይሄንን የሚያገለግሉ ሌሎች ሰዎችን ምረጡ። ንሕነሰ ንጸመድ ለቃል እግዚአብሔር፣ እኛ ለእግዚአብሔር ቃል እንተጋለን፣ ለምግብ እንተጋ ዘንድ አግባብ አይደለም። እኛ ለቃሉ እንተጋለን፣ ይሄንን የሚያገለግሉ ግን መንፈስ ቅዱስ ያደረባቸውን ሰዎች እናንተ ምረጡ አላቸው። 7 ዲያቆናት ተመረጡ፣ አገልጋዮች። የዚያ ጊዜ ምንድን ናቸው? ምንድን የሚያደርጉት? ህዝቡን ግማሹ እየሰራ ግማሹ እንዳይሰንፍ እንዲሰራ ያደርጉታል። ሁለተኛ ደግሞ ያስማሟቸዋል፣ ያስታርቋቸዋል። ሶስተኛ ገንዘቡ በአግባቡ ለሁሉም ያላድሎ እንዲደርስ ያደርጋሉ። እንዲህ እያደረጉ የሐዋርያት ቀኝ እጅ ሆኗቸው። ከዚያው ዘንድ ደግሞ ወንጌልን እግዚአብሔር መቼም ለጥቂት አገልግሎት ሲቀርቡት ለትልቅ ማዕረግ ማብቃት ያውቅበታል። ሰው ማሳደግ የሚያውቅ አባት ነውና ለዚህ የተመረጡትን አባቶች ወይም 7ቱን ዲያቆናት ምን አደረጋቸው? በሀብተ መንፈስ ቅዱስ አሳደጋቸው። ልቡናቸውን ከፈተላቸው፣ አይምሯቸውን አጎለመሰላቸው። በቅዱሳን ሐዋርያት ያደረውን ጸጋ አሳደረባቸው። የቅዱሳን ሐዋርያትን ወንጌል በልቡናቸው ውስጥ ጻፈላቸው። ከነዚህ ሁሉ በጸጋ የከበረው ከፍ ያለው ቅዱስ እስጢፋኖስ ነው። ቅዱስ እስጢፋኖስ የነሱ መሪያቸው ነበረ። ቅዱሳን ሐዋርያትን ከመርዳት ቅዱሳን ሐዋርያትን ወደሚተካከልበት ማዕረግ ደረሰ። ቅዱሳን ሐዋርያትን የተካከለበት ማዕረግ ቤተ ክርስቲያንን መጠበቅ፣ ለጌታችን ለኢየሱስ ክርስቶስ ሰማዕት ሆኖ መሞት፣ ስለ ክርስቶስ መመስከር፣ ወንጌል መስበክ፣ ይህን ሁሉ በማድረግ ቅዱስ እስጢፋኖስ የዚህ መሪ ሆነ። እስጢፋኖስ ማለት አክሊል ማለት ነው። እንደምታውቁት ወደብ ማለት ነው ብለው ይፈቱታል አባቶቻችን። በእርግጥም ወደብ ነው። ለምን? በዛ ጊዜ ለታወከችው ቤተ ክርስቲያን ጸጥታ የሰጣት ፍጹም እረፍት የሆነ ዲያቆን ቅዱስ እስጢፋኖስ ስለነበረ ነው። ስለዚህ ከዚያን ጊዜ ጀምሮ እነዚህ 7 ዲያቆናት ሐዋርያትን እንደረዷቸው ዲያቆኑ ደግሞ የካህኑ ረዳት ነው ማለት ነው። አሁን ዲያቆን የመጣበት ምክንያት ዛሬም የካህኑ ቀኝ እጁ ረዳቱ ነው። ያንን ለማድረግ ነው የመጣ። ለኤጲስቆጶሱ ደግሞ ጆሮው ነው ይላል ፍትሐ ነገሥታችን። ለኤጲስቆጶሱ ጆሮ ነው፣ ለካህኑ ረዳቱ ነው። ኤጲስቆጶሱ ማለት ጳጳሱ እንደማለት ነው። የጳጳሱ ጆሮ ነው። የጳጳሱ ጆሮ የካህኑን በኋላ እናመጣዋለን። የጳጳሱ ጆሮ የሚሆን ግን በምንድን ነው? የዲያቆን ስራው ድሃ መመዝገብ ነው። በተለይ ሊቀ ዲያቆኑ ድሃዎችን በየደብሩ ያሉ ድሆችን ይመዘግብና ለኤጲስቆጶሱ ያደርሳል። እናት አባት የሌሉትን ልጅ ጓለማውታ የምንለው
ባሏ ጥሏት የሞተች መበለት የምትባለው ባልቴቲቱን ረድ ጧሪ የሌላት ልጆች የሌላት መጦር የሌላት እነዚህን ሁሉ ይመዘግባል። የተቸገሩትን እና ዘመድ የሌላቸውን ድሆችን ይመዘግባል። የታመሙትን ይመዘግባል። ለኤጲስቆጶሱ ያስረክባል። ኤጲስቆጶሱ ደግሞ ቤተክርስቲያን ከምእመናን ከሰበሰበችው አስራት በኩራት ለምእመናን እንዲደርሳቸው ያደርጋሉ። እናት አባቱ ጥለውት ለሞቱት ቤተክርስቲያን ትሰጠዋለች። አጥቢያው ማለት ነው። ምሳሌ ቅዱስ ቂርቆስ ገዳም ነው እንጂ አጥቢያ ቢሆን በዚህ ዙሪያ ጦም የሚያድር ካለ ዲያቆኑ መዝግቦ ለጳጳሱ ያቀርባል። ይሄ ደብር ለዚያ ድሃ ይሰጣል። እናት አባት ለሌለው ይሰጣል። እንደገና ደግሞ ባሏ ለሞተባት ደግሞ አሳዳጊ ጧሪ ለሌላት ለሽማግሌዎቹ ለአረጋውያን ይሄ ገንዘብ ይሰጣል። ስለዚህ ዲያቆን የጳጳሱ ጆሮ ነው ማለት የሕዝቡን ብሶት የሚሰማ ማለት ነው። ጆሮ ምን መባያ ነው? መስሚያ ነው። ስለዚህ ጳጳሱ የእያንዳንዱን ሰው ችግር እየዞረ እየጠየቀ ማግኘት ስለማይችል ዲያቆኑ ይህንን ያጠራል። ቆሞሳት የጳጳሱ ክንፍ ናቸው። ቆሞሳት የሚባሉ ቆሞስ የሚባለው የጳጳሱ ክንፍ ነው። ሲቆሙም ቤተ መቅደስ ውስጥ በጳጳሱ በቀኙና በግራው ነው መቆም። ክንፍ እንግዲህ ምንድን ነው? በግራና በቀኝ ነው አይደል? ነው በየት ነው ያለው ክንፍ? በግራና በቀኝ ሁለት ክንፍ አለ። ስለዚህ ጳጳስ ቤተ መቅደስ ውስጥ ሲቀመጥ የትም ቦታ ለፍርድ ሲቀመጥ በቀኝና በግራ ይቆማሉ። ያው ለጋርድነት አይደለም የሚቆሙት። ለምንድን ነው? ሁለት ክንፎች የሚበረውን ንስር ቢሆን ምን ለማድረግ ነው የሚረዱት? እንዲበር ያደርጉታል። የጳጳሱን አገልግሎት የሚያከናውኑለት ናቸው፣ የሚፈጥኑት። መጽሐፍ ቢኖርበት የሚጽፉለት፣ የሚደጉሱለት፣ ድርሰት ቢደርስ እሱ ምስጢሩን ያፈልቃል፣ እነሱ ቁጭ ብለው ይጽፋሉ። ቆሞሳት የሚባሉት የጳጳሱ ክንፍ ናቸው። ዲያቆናት ደግሞ የጳጳሱ ጆሮ ናቸው። ድሃን እንዲች ብለው የሚያዳምጡ ናቸው። ጆሮአቸው የነቃ የተጋ ማለት ነው። የወንጌል መልእክተኞች በቅድስት ቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት ሊቁ አባታችን አባ ጊዮርጊስ ዘጋስጫ ሲናገር ዲያቆናት ከመላእክት ነገዶች ያንዱ ነገድ ምሳሌዎች ናቸው ይላል። ህየንተ መላእክት ብነ ዲያቆናት ንጹሐን እላ አቅለሉ ክነፊሆሙ ለተልእኮ ምስጢር። መላእክት እንግዲህ 99 ነገድ እንላለን፣ ግን 10 ከተማ አላቸው። ለ10ሩ ከተማም አለቃ አላቸው። 10ሩ ከተማ 3 ደርብ ናቸው የመላእክት ከተሞች። ኤረር፣ ራማ፣ ኢዮር። ከታች ወደ ላይ ሲቆጠር ኤረር፣ ራማ፣ ኢዮር። ከዚህ ከምናየው ጠፈር ከሚባለው በላይ ሃኖስ አለ። ሃኖስ የሚባል ብጽብጽ ውሃ አለ። ጠፈር የሚባለው እኛ በተለምዶ ሰማይ የምንለው ቀና ስንል የምናየው እሱ ጠፈር ይባላል። ከሱ በላይ ሃኖስ የሚባል ውሃ አለ። ከሱ በላይ ደግሞ ኤረር አለ። ከዛ ራማ አለ። ከዛ ኢዮር አለ። ኤረር 3 ክፍል ነው። 3 ፎቅ ቤት እንደማለት አድርጋችሁ ውሰዱት። ግን ሰማይ ነው፣ ቅርብ ለማድረግ ነው እንጂ ፎቅ ቤት አድርጋችሁ ደግሞ እንዳትስሉት በቀጥታ ማለት ነው። ቅርብ ለማድረግ ነው ጉዳዩን ወደኛ። ስለዚህ 3 ፎቅ ቤት አድርጉትና 3 ፎቅ ደግሞ 3 ክፍል አለው። ስለዚህ አንደኛው ኤረር 3 ክፍል አለው፣ ራማ 3 ክፍል አለው፣ ከዛ ኢዮር 4 ክፍል አለው ማለት ነው። ስለዚህ በዚህ በሶስቱ በኤረር 3 ደግሞ አለቆች ይኖራሉ። ዋናው አለቃ ቅዱስ ሩፋኤል ነው። እዚህ የታችኛው አለ የኤረር አለቃ ኤረር ነው። አንድ ከተማ ኤረር ይባላል። ኤረር 3 ክፍል አለው ብያቸዋለሁ። የላይኛው ከተማ ራማ ይባላል። የእሱ አለቃ ቅዱስ ገብርኤል ነው። የላይኛው ኢዮር ይባላል። የእሱ አለቃ ቅዱስ ሚካኤል ነው። ከዛ በስራቸው ሌሎች መላእክትም አሉ። ስለዚህ በኤረር ከሚኖሩት ውስጥ አንዱ ምን ይባላሉ? መላእክት ይባላሉ። በኤረር የሚኖሩ ናቸው መላእክት የሚባሉት። ስለዚህ የነዚያ ምሳሌዎች ናቸው ነው። እንግዲህ የታችኛው ሰማይ ናቸው ያሉት። ኤረር የታችኛው ሰማይ ነው። ነግሬያችኋለሁ። ከላይ ኢዮር፣ ከዛ ውረዱ እንጂ ከዛ ኤረር። አሁን እነዚህኞቹ ለዲያቆናት ምሳሌ የሆኑት የት ላይ ነው ያሉት? ኤረር ላይ ነው ያሉት ማለት ነው። ኤረር ላይ ነው ያሉት። መላእክት ይባላሉ። ሁሉም መላእክት ቢባሉም መላእክት የሚባል ነገድ አለ ማለት አንድ ነገድ አለ። ኃይላት፣ ስልጣናት፣ መኳንንት፣ አርባብ እንደዚህ እንደሚባለው ኪሩቤል፣ ሱራፌል እየተባሉ እንደሚዘረዘሩት ሁሉ የዲያብሎስ
ነገድም ነበር፣ አጋይስት ይባላል። እነሱ ወድቀዋል። እንደዚህ እንደሚባለው ሁሉ መላእክት የሚባል አንድ ነገድ አለ። ስለዚህ የዚያ ነገድ ምሳሌዎች ናቸው ዲያቆናት ነው። ለምንድን ነው እንደዛ የመሰላቸው? እንግዲህ የታችኛው መላእክት የላይኞቹ ወደ ታች ይወርዳሉ፣ የታችኞቹ ግን ወደ ላይ አይወርዱም ይላሉ አባቶቻችን። እንደዚህ ሁሉ ካህን ዲያቆን ሆኖ መቀደስ ይችላል። ዲያቆን ግን ቄስ ሆኖ መቀደስ አይችልም። ምን እስከሚሆን ድረስ? ቄስ እስከሚሆን ድረስ ማለት ነው። ቄስ እስከሚሆን ወደ ላይ አይወጣም። ዞሮ ግን ሊቃናትም ኃይላትም ስልጣናትም መኳንንትም አርባብም ሌሎችም ቢሆኑ እና መላእክትም ተጨምሮ ሁሉም ግን የማን አገልጋዮች ናቸው? የእግዚአብሔር አገልጋዮች ናቸው። ስለዚህ ዲያቆኑም ቄሱም እነዚህ ሁሉ የእግዚአብሔርን አገልግሎት የሚፈጽሙ ናቸው። ዲያቆናት በእነሱ አምሳል ናቸው። አንደኛ ተልእኮ ይፈጽማሉ፣ ምስጋናን ያመሰግናሉ፣ እግዚአብሔርን ያመልካሉ። እና ዲያቆናት ምንድን ነው የሚጠበቅባቸው ሲባል በማቴዎስ ወንጌል ምዕራፍ 28 ላይ ደግሞ እንደምናነበው ከቁጥር 14 ጀምሮ ወበከመ ብእሲ ዘይነግድ ወፀዋ ግብርቲሁ ወሀቦሙ ነዋዮ ይትገበሩ ቦቱ የሚለው ሩቅ አገር እንደሚሄድ ሰው ባሮቹንም ጠርቶ ነግዱበት ብሎ መክሊቱን እንደሚሰጥ ሰው መንግሥተ ሰማያት እንደዛ ትመስላለች። ባሮቹን ሰጥቶም ወጥታችሁ ወርዳችሁ አትርፉበት ብሎ ገንዘቡን ሰጣቸው። ቦ ዘውሃቦ 5 መክሊተ 5 መክሊት የሰጠው አለ። ወቦ ዘውሃቦ 2 መክሊተ ወቦ ዘውሃቦ 1 መክሊተ 1 መክሊት የሰጠው ሰው አለ ይላል። እዚህ በማቴዎስ ወንጌል ላይ ደግሞ ጌታ ባለ 1 መክሊት ብሎ የጠራው ዲያቆኑን ነው ብለው ይተረጉማሉ። ባለ 1 መክሊት ብሎ የጠራው ዲያቆኑን ነው። ባለ 5 መክሊት ጳጳሱ ሲሆን፣ ባለ 2 መክሊት የተባለ ቄሱ ሲሆን፣ ባለ 1 መክሊት የተባለ ደግሞ ዲያቆኑ ነው። የዲያቆኑ 1 መክሊት አለችው። ያቺ መክሊቱ ምንድናት? ተልእኮ ትባላለች። መታዘዝ ማለት ነው። የዲያቆን ዋናው ነገሩ ተልእኮ ነው። ዲያቆን ችግር ፈጣሪ አይሆንም፣ ችግር ፈቺ ነው። ገብቷችኋል አይደለም? የተመረጡ ራሱ ምን ሊፈቱ ነው የተመረጡ? 7ቱ ዲያቆናት ምን ሊፈቱ ነው የተመረጡት? ችግር ሊፈቱ ነው የተመረጡት። ህዝቡ ተቸግሮ የእግዚአብሔር ጉባኤ በምግብ ምክንያት ተቸግሮ ችግር ሊፈቱ ነው የተመረጡት። እንግዲህ ችግር ሊፈቱ ተመርጦ ችግር የሚፈጥር አይኖርም ብዬ አምናለሁ። ህዝቡን ማስቸገር አይገባም በእውነቱ ማለት ነው። ስለዚህ የሚሉትን ነገር ሁሉ ማድረግ። ስለዚህ ዲያቆን ልክ 2 ጆሮዎቹ ወደ 2 የተከፈቱ ጆሮዎች ናት። ወደ ቄሱና ወደ ህዝቡ የተከፈተ ጆሮ ነው ያለው። 2 ጆሮ አለው ዲያቆን። 1 ጆሮ ለቄሱ፣ 1 ጆሮ ለማን ነው? ለህዝቡ። የቄሱን ትእዛዝ ለማን ያደርሳል? ለህዝቡ። የህዝቡን ደግሞ ጥያቄ ለማን ያደርሳል? ለቄሱ። ዲያቆን እንደው ቅባ ቅዱስ የሚቀባኝ ፈልጌ ነበር፣ ረፍዷል፣ ደክሞኛል፣ ዝም ብለሽ አይባልም። እንደዚያ የህዝቡን ጩኸት ለካህኑ ማድረስ። ካህኑ አቅቶኛል ካለ ራሱ ይበል። እስከ መጨረሻው ድረስ ዲያቆን ታዛዥ ነው። ለማንም ነው የሚታዘዝ፣ ለህዝቡም ለካህኑ። በቃ የዲያቆን ዋናው ነገሩ ናት፣ መታዘዝ ዋናው ነገሩ ናት። እንግዲህ አንድ ሰው ስንት አንገት ነው ያለው? ያኑ ከቆረጥ ነው ስንት ይቀረዋል? ምንም አይቀረውም ማለት ይሞታል። ለዲያቆን ስንት አንገት አለችው? ምንድናት እሷ? ተልእኮ ወይም መታዘዝ ነው። መታዘዝ ብቻ ሳይሆን ፈጣን ታዛዥ መሆን አለበት። የነቃ የተጋ ሙቀት ያለው ሙቀት ሃይማኖት ያለው ንቁህ እላ አቅለሉ ክነፊሆሙ ለተልእኮ ምስጢር ለምስጢረ ቁርባን በሚላላኩት አገልግሎት ክንፈ ተልኳቸውን የሚያፋጥኑ መሆን አለባቸው። የማይዘገዩ ፈጣኖች መሆን አለባቸው። ስለዚህ እንደ መላእክት ገንዘብ የማይወዱ፣ እንደ መላእክት ንጹሃን፣ እንደ መላእክት ዘረኝነት የሌላቸው። መልአክ ሀገር አለው የለውም? አለው የለው? ለዲያቆን ሀገር የለውም። የዲያቆን ሀገሩ ቤተ ክርስቲያን ነው። ስለዚህ ደግሞ በብሉይ ኪዳን ሲተረጎም ደግሞ ሌዋውያን የሚባሉ ነበሩ። ሌዋውያን የሚባሉ ነበሩ። ከነገደ ሌዊ የተመረጡ ሌዋውያን ነበሩ።
ነገደ ሌዊን እግዚአብሔር ነገደ ይሁዳን ለመንግስት እንደመረጠ ነገደ የምንለው የ12 የያዕቆብ ልጆች 12 ነገዶች ይባላሉ። አንዳንድ እውቀትን ይታወቃል ብሎ ማለፍ ለጀማሪ ክርስቲያን ያስቸግራል ብዬ ስለማስብ ነው ሁሉን ነገር እንትን የምሰጠው። 12ቱ የያዕቆብ ልጆች 12ቱ ነገዶች ተብለው ይጠራሉ። ከ12ቱ ነገዶች ውስጥ የይሁዳ ነገድ ለመንግስት ተመርጧል። ስለዚህ እነ ዳዊት፣ እነ ሰሎሞን፣ እነ ሕዝቅያስ ከነገደ ይሁዳ የተወለዱ ናቸው ማለት ነው። ለክህነት የተመረጠው ደግሞ ነገደ ሌዊ ነው። ከነገደ ሌዊ አንድ ሰው ተመርጦ ሊቀ ካህናት ይሾማል። ያ ሊቀ ካህናት ደግሞ ምንድን ነው የሚያደርገው? በዓመት አንድ ጊዜ ወደ ቅድስተ ቅዱሳን እየገባ የሕዝቡን ሁሉ ኃጢአት ተሸክሞ የሕዝቡን ሁሉ ኃጢአት በትከሻው ይሸከም ይለዋል። ልብሱን ሲሸከም ይሄ ኡሪምና ቱሚም የሚባሉ ከዕንቁ የተሰሩ ነገሮች አሉት። እነዚያ ፍትህ፣ ብርሃን የሚል ፍቻ አላቸው። ሌላም ብዙ ትርጉም አላቸው። ያ ምንድነው? የሕዝቡን ፍርድ በደረቱ ተሸክሞ በልቡ ተሸክሞ የሚኖር ነው ሊቀ ካህናቱ። ስለ ሕዝቡ የሚቆም በቅድስተ ቅዱሳን ገብቶ ዓመት ሙሉ የተሰራውን ኃጢአት የሚያስተሰርይ ነው አንድ ቀን ገብቶ። ሌዋውያን የሚባሉት ደግሞ ተራውን መስዋዕት የሚያቀርቡ ሊቀ ካህናቱን የሚራዱት በጉን በማቅረብ እንጨቱን በመፍለጥ ውሃ በመቅዳት የሚያገለግሉት እነሱ ሌዋውያን ይባላሉ። እነሱም ሌዋውያን ርስታቸው ከሊቀ ካህናቱ ርስት ጋር ነው። ዲያቆናት ክፍላቸው ከማን ጋር ነው? ከካህናት ጋር ነው ቁጥራቸው። ዲያቆን ይባሉ እንጂ ክብራቸው የካህናትን ክብር ነው የሚያገኙት። ደብተራ ብርሃን ይተከል፣ የብርሃን ድንኳን ይተከላል። ህየ ይበው ሊቀ ካህናት ኢየሱስ ክርስቶስ። ከዚያም ሊቀ ካህናት ኢየሱስ ክርስቶስ ይገባል። መቼ? ሲመጣ ማለት ዛሬ የደብረ ዘይት የተነበበው ነው። ሲመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናትን ክብራቸውን ከህዝቡ በተለየ መንግስተ ሰማያት ከመግባታቸው አስቀድሞ በምድር ላይ ያገለግሉትን አገልግሎት ይገልጽላቸዋል። ምን ያደርጋል? እዚያ ይገባና ወያቀውሞሙ ለካህናት በየማኑ፣ ቄሶቹን በቀኝ ያቆማቸዋል። ወለዲያቆናት በጸጋሙ፣ ዲያቆናትን በግራ ያቆማቸዋል። ወያርእዮሙ ሥርዓተ ምስጢር ዘቁርባን፣ ሲያቆርቡት የነበሩትን የቁርባኑን ዋጋ ይገልጥላቸዋል፣ ያሳያቸዋል ነው። የዚያን ጊዜ ቅዳሴ ይቀድሳል ማለት አይደለም። ስታቆርቡት፣ ስትቀድሱለት፣ ሰዓታት ስትቆሙለት፣ ማይሌት ስትቆሙለት፣ ኪዳን ስታስደርሱለት፣ ንስሐ ስትሰጡ፣ ወንጌል ስትሰብኩ፣ ስታቆርቡ የኖራችሁለት ምስጢር ይሄው ለዚህ የሚያበቃ ነው ብሎ እነሱን አስቀድሞ የመንግስተ ሰማያትን ጣዕም ገጸ ረድኤቱን በመግለጽ ያጠግባቸዋል፣ ደስ ያሰኛቸዋል። መንግስተ ሰማያት ከመግባት አስቀድሞ ጣዕሙን ያሳያቸዋል። እነሱን አክብሮ በሕዝብ ፊት ያሳያል። በግራና በቀኝ ከሚቆሙት ሰዎች አስቀድሞ በሕዝብ መሃል የነሱን ክብራቸውን ይገልጣል። ስለዚህ ቄሶች በቀኝ ሲቆሙ፣ ዲያቆናት በኢየሱስ ክርስቶስ በግራው ይቆማሉ ማለት ፍየሎች በግራ በጎች በቀኝ ከሚለው ጋር አይደለም፣ እንዳይቀላቀልባችሁ ብዬ ነው። እንደሱ ሳይሆን ምን ማለት ነው? ደብተራ ብርሃን የብርሃን ድንኳን ተክሎ በቀኝና በግራ እንደ ባለሟል ነው። ያኛው ግራ ደካማ ነው፣ እንደዚህ የራሱን የቻለ ነገር ነው። ይሄኛው ግን የባለሟልነት ነው። አንዱ ባለሟል በግራ አንዱ ባለሟል በቀኝ ቢቆም እኩል እንደሆኑት ሁሉ ማለት ነው። ስለዚህ ዲያቆናት ርስታቸውም የካህናት ነው። ሌዋውያን ካህናት ርስታቸው የሊቀ ካህናቱ ርስት ከእንደ ሌዊ ወገን ነው እንጂ መሬት አይመሩም፣ አይካፈሉም። ዲያቆን አይነግድም፣ አያስነግድም። ቄስም አይነግድም፣ አያስነግድም። ቤተ ክርስቲያን ናት። ቄስ ነግዶ አትርፎ ተጽፎለትም አያውቅም። በአፍም በመጣፍም አልተማርንም። ቄስ ይነግድ የሚል ማለት ነው። ፈጽሞ ርስቱ ቤተ ክርስቲያን ናት። ቤተ ክርስቲያን ናት እና እንደ መላእክት የሚያመሰግን ሀገሩ በሰማይ የሆነ የንጉሥ ክርስቶስ ባለሟል የሆነ የማያዳላ ትዕቢተኛ ያልሆነ ጠጥቶ የማይሰክር እጁን ለመማታት አንደበቱን ለመግዘት የማያፋጥን ጭምትና ልከኛ ሁለት አፍ የሌለው ለአንዱ ሌላ የማይል ማለዳ ሌላ ማታ ሌላ የማይል በአንድ አንደበት የሚናገር ዲቁና ይሾማል። እንግዲህ ዲያቆን ሲሾም እንደምታውቁት 7ቱ ዲያቆናት ሲሾሙ ጌታ በሕዝቡ እንዲመረጡ ነው ያደረጋቸው። ዛሬም ዲያቆን ሲሾም እንዴት ነው የሚሾመው? ለሕዝቡ ተነግሮ ነው የሚሾመው።
እንደው ዛሬ ያን ቢደረግ ደስ ይለኝ ነበር፣ እግዚአብሔር ፈቅዶ ያንን ዘመን ቢያመጣው። ማለት ምን ማለት መሰላችሁ? የገሌ ልጅ ዲያቆን ላደርገው ስለሆነ እስቲ አስተያየት ስጡበት ብሎ ዲያቆን ጳጳሱ ህዝብ ላይ እሁድ ተገንቶ ይጠይቃል። አረ ቆይ ጥቂት ይስተካከል እንዲህ ያለ አመል አለበት ከተባለ ይቆያል እስኪታረም ድረስ ማለት ነው። ከዚያ በኋላ ነው የሚሰጠው። ህዝብ አምኖበት ይሾማል። ዛሬ ጳጳሳት ሲሾሙ ይደረጋል መሰል ያልኩት እኔ ሲመረጡ ተገኝቼ ስለማላውቅ ነው። እና ጳጳሳት ሲሾሙ እንደምታውቁት ነገሌ ሊሾሙ ነው ተብሎ በቴሌቪዥን ይደረጋል ይመስለኛል። እንደሱ ማለት ነው። ልክ እንደዚያ እሁድ ቀን ለህዝቡ እንደዚያ ተደርጎ ከዛ በኋላ ጳጳሱ እጁን ጭኖ ንሳ መንፈስ ቅዱስን ተቀበል ይደርብህ ብሎ ይሾመዋል። ከዛ በኋላ በቤተ ክርስቲያን ውስጥ ማዕረግ አለው። እኛ አሁን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁሉም አንድ ጊዜ ነው ዲቁና የሚሰጣቸው። ሌሎች አብያተ ክርስቲያናት ማዕረግ አለው። ይሄ አናጉንስጢስ፣ ንፍቅ ዲያቆን ብሎ ከዛ በኋላ ሞልቶ ነው የሚሄደው። በእነዚያኞቹ ችግር ከፈጠረ ወደ ሁለተኛውን አይሾምም። ሁለተኛው ላይ ችግር ከፈጠረ ሶስተኛውን አይሾምም። እኛ አሁን ሁሉንም አንድ ጊዜ ነው የምንሾመው። ሶስት ግን ቢፈተን ጥሩ ነው፣ ወደፊት ይሆናል። ሶስት የክህነት ማዕረጋት ነው ያሉት እንደምታውቁት። ሶስት የክህነት ማዕረጋት ነው። ዲቁና፣ ቅስናና ምንድን ነው ጵጵስና ናቸው ማለት ነው። ስለዚህ ሶስተኛው የክህነት ማዕረግ ነው። ዲያቆን፣ ቄስ፣ ጳጳስ ማለት ይሄ ነው። እሺ እንደዚህ ከሆነ እንግዲህ ዲያቆኑ አሁን ስለ ዲቁና መማር አልነበረንም። ዓላማችን ግን መግቢያ ያህል እንዲኖረን ነው። በቅዳሴ ጊዜ ዲያቆኑ ምንድን ነው የሚያደርግ? ምን ያዘናል? ትርጉሙ ምንድን ነው? የመጀመሪያው ዲያቆን ቅዳሴ እንደገባ የሚናገራት አንዲት ቃል አለች። ቅዳሴ እንደገባ አሃዱ አብ ቅዱስ ከተባለ በኋላ የሚላት ነገር አለች። አሃዱንም በዛው ተርጉሜ ልሂድ፣ ሌላ ቀን ድንገት እግዚአብሔር እየተራዘመ ሳንጨርሰው እንዳንቀር ትምህርቱ። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ከዚያ በፊት ዲያቆናት ምን ያደርጋሉ? መስዋዕቱን ለመስዋዕት የሚሆነውን ነገር ያዘጋጃሉ። በቤተልሔም ያዘጋጃሉ። ለመስዋዕት የሚሆነውን ነገር ያዘጋጃሉ። ከዚያ በኋላ ከቤተልሔም ሂደው መስዋዕት የሚሆነውን ነገር ይዘው ይመጣሉ። ያንን የሚያደርጉበት ምክንያት ባለፈው እንደነገርኳችሁ ቤተ መቅደስ ማንን ስለምትወክል ነው? ቀራንዮን፣ ቤተልሔም ደግሞ ቤተልሔምን። ስለዚህ ከቤተልሔም የተወለደው ክርስቶስ ቀራንዮ ተሰቀለ ለማለት ከቤተልሔም ይዘውት ይመጣሉ ወደ ቤተ መቅደስ ማለት ነው። ስለዚህ ወደ ቤተ መቅደስ ሲመጡ ወደ ቀራንዮ እየገቡ ነው ማለት ነው። ይዘው ይገባሉ። ከገቡ በኋላ ያው የካህኑ እና የንፍቅ ቄሱ ባለፈው እንደነገርኳችሁ የማንና የማን ምሳሌዎች ናቸው ነው ያልነው? የዮሴፍና የኒቆዲሞስ ምሳሌዎች ናቸው ነው። አሃዱ ብሎ የሚቀድሰው ቄስ አንደኛውን ይወክላል። ሁለተኛው ደግሞ ፍትሐት ዘወልድ የሚያነብልና የቄሱ ረዳት ቄስ ረዳቱ ነው በዚያ ቀን የቀድሰው አንደኛውን። ስለዚህ ዮሴፍና ኒቆዲሞስን ይወክላሉ ማለት ነው። ከዛ እነሱ እርስ በርሳቸው ይመራረቃሉ። ተዘከረኒ ኦ አቡየ ካህን በጸሎትከ ቅድስት ይለዋል። አባቴ ሆይ ንጽሕት በምትሆን ጸሎትህ አስበኝ ይለዋል። ቅዳሴ ሊገባ ሲል በጸሎትህ አስበኝ ይለዋል። እግዚአብሔር ይቀባለ ክህነትከ፣ እግዚአብሔር ክህነትህን ይጠብቅልህ፣ ከቀሳፊ መልአክ ይሰውርህ፣ በቀደስከው ቅዳሴ ከመቀሰፍ ያድንህ፣ ኃጢአትህን ያስተስርይልህ፣ መስዋዕትህን ይቀበልልህ፣ ከሾመ በኋላ አይሻርህ፣ ባለሟልነትህን ይጠብቅልህ ነው ፍቹ ማለት ነው። እንደዚህ ብሎ ይመርቀዋል። በግዕዝ ነው የሚመራረቁት። እዛ ስመር እግዚኦ አምላኬ ከመ ታድኅነኒ ተብሎ አምላኬ ሆይ ታድነኝ ዘንድ ፍቀድ ብሎ ይህን ካለ በኋላ አሃዱ ይላል። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። እንደዚህ ሊል ሲል የዲያቆኑ መቆሚያ በምስራቅ በኩል ቁሞ ፊቱን ወደ ምዕራብ ነው የሚዞረው። መንበር አለ አይደል? መንበሩን የከተማ ሰው ታዩታላችሁ እየተገለጠ ስለሆነ
በከተማ ይታያል፣ መንበሩ ይገለጣል እና ተገቢ ግን አይደለም በእውነቱ ማለት ነው። እንደው ካህት አብያተ ክርስቲያናት ከግብፅ ከሶሪያ ኤርትራ እንኳን አንድ ናት። የኤርትራ ኦርቶዶክስ እዚሁ ጋር አንድ ናት። ከአርመን ከነዚህ መጋረጃ መግለጡን ከምናመጣ አስተዳደራዊ ብቃታቸውን፣ ችሎታቸውን፣ ኖላዊነታቸውን፣ ወንጌላዊነታቸውን፣ አቃጅነታቸውን፣ ለሕዝቡ መኖራቸውን እሷን ብናመጣ ተሸጋ ነው። እኛ ግን ቶሎ ብለን መጋረጃ መግለጧና ያመጣናት እና ዙሮ እሱ ውስጥ አንግባና አሁን የሚያስማማውን ትምህርት እንማር። እሱ በጊዜው ይሆናል። መንበሩ አለ። ከመንበሩ በምስራቅ በኩል ማን ይቆማል? ዲያቆን። ፊቱን ወዴት ይዞራል? ወደ ምዕራብ ይዞራል። ካህኑ ደግሞ በምዕራብ በኩል ሆኖ ወዴት ይዞራል? ወደ ምስራቅ ይዞራል ማለት ነው። አቋቋማቸው እንደዚህ ነው። አሃዱ ከመባሉ በፊት አቋቋማቸው እንደዚህ ነው። እንደዚህ ብለው የሚቆሙበት ምክንያት አለው። ቄሱ በምዕራብ በኩል ዙሮ ወደ ምስራቅ የሚዞርበት ምክንያት፣ በምዕራብ ቁሞ ወደ ምስራቅ የሚዞርበት ምክንያት ምስራቅ የእግዚአብሔር ቸርነት የቅድስናው ምሳሌ ነው። ብርሃን የሚወጣው ከምስራቅ ስለሆነ የእግዚአብሔር ምሳሌ ነው። ስለዚህ ምን ሊያደርግ ነው? ወደ ምስራቅ የሚዞሩበት ምክንያት ካህኑ ሊጸልይላቸው ስለሆነ፣ ወደ ማን? ወደ እግዚአብሔር ሊጸልይላቸው ስለሆነ ካህኑ ቀጥታ ከእግዚአብሔር ጋር የሚያገናኝ ስለሆነ እሱ ወደ ምስራቅ ይዞራል። ዲያቆኑ ደግሞ በምስራቅ በኩል ዞሮ ፊቱን ወደ ምዕራብ የሚዞርበት ምክንያት ሕዝቡን ለማነቃቃትና ለማዘዝ ስለሆነ የቆመው ነው። ሕዝቡን ለማዘዝ፣ ለማንቃት፣ እንዳያንቀላፉ፣ ስርዓት እንዳያጠፉ፣ አቋርጠው እንዳይወጡ፣ እንቅልፍ እንዳይወስዳቸው፣ ወሬ እንዳያወሩ ሕዝቡን ለማዘዝ ስለሆነ ካህኑ ሂድ ቢለው ወደ ውጭ ስለሚሄድ እሱ ሕዝቡን እየተመለከተ፣ ካህኑ እግዚአብሔርን እየተመለከተ ይቆማል። ዲያቆኑ ደግሞ የክርስቶስን በጎች ዓይኑ እነሱን እያሰበ ይቆማል ማለት ነው። አቋቋማቸው እንደዚህ ነው። እንደዚህ ብለው ከቆሙ በኋላ ካህኑ ጳጳስ ካለ ጳጳሱን፣ ጳጳስ ከሌለ ደግሞ በማዕርግ ከሚበልጠው አባት ሂዶ በጸሎት አስበኝ ብሎ ይናገራል። የዚያን ጊዜ እግዚአብሔር ክህነትን ይጠብቅልህ፣ እንዳልኳችሁ ከቀሳፊ መልአክ ይሰውርህ፣ ከሾመ በኋላ ይሻርህ፣ መስዋዕትነትን ይቀበልልህ፣ ባለሟልነት አድርጎ ይጠብቅህ ብሎ ይመርቀዋል። ከተመረቀ በኋላ እጁን ዘርግቶ እንደዚህ ዘርግቶ የፍትሐ እግዚአብሔር ምሳሌ ነው። እንደዚህ ይዘረጋል። እንደዚህ ዘርግቶ ይቆምና በአንቃይዶ በፍጹም ፍርሃት ሆኖ አሃዱ ይላል ማለት ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ይላል። ይሄ ትርጉሙ ምንድን ነው ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ የሚለው ሁለት መሰረታዊ ትርጉም ነው ያለው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አሃዱ አብ ቅዱስ ማለት አብ አሃዱ ነው፣ አንድ ነው። አብ አንድ ነው ብላችሁ ሰዱት። ቅዱስ የሚሆን አብ አንድ ነው። አንድ ነው በአማርኛ ስም ብለን ስንፈተው አንድ ነው የሚለው ሁለት ትርጉም ነው ያለው። የአብ ከገባን የወልድም እንደዛው ነው። አብ አንድ ነው። በምን አንድ ነው? በባህሪ በህልውና በመመስገን በዚህ ሁሉ በፈቃድ ከወልድና ከመንፈስ ቅዱስ ጋር አንድ ነው ማለት ነው። አሃዱ ማለት አንድ ማለት ነው። አብ አንድ ነው ማለት አብ ከወልድና ከመንፈስ ቅዱስ ጋር በባህሪ በህልውና በፈቃድ አንድ ነው። እስኪ በሉ አብ በሉ። ከወልድና ከመንፈስ ቅዱስ ጋር በባህሪ በህልውና በፈቃድ አንድ ነው። እሺ ወልድ ቀጥሉ እንግዲህ እናንተ በሉት። እሺ ከአብና ከመንፈስ ቅዱስ ጋር በባህሪ በሉ በህልውና በፈቃድ አንድ ነው። መንፈስ ቅዱስ ከአብ ከወልድ ጋር ምንድን ነው? በባህሪ በህልውና በፈቃድ ስንት ነው? አንድ ነው ነው። ሥላሴ መንግስት እንተ ይትትከፈል አለቻቸው ነው። እግዚአብሔር አንድ ነው ነው።
እግዚአብሔር አንድ ነው። በዚህ ነው ቅዳሴ የሚጀመረው፣ በሃይማኖት ነው። ቅዳሴ በሃይማኖት ይጀመራል። ከመቀደስም ከማስቀደስም በፊት ሃይማኖትን ማወቅ ይቀድማል ማለት ነው። የሁሉ ነገር ማከናወኛው መሰረቱም ሃይማኖት ነው። ሃይማኖት መሰረት ነው። ሌሎች ደግሞ ህንፃና ግድግዳ ናቸው ብሎ ቅዱስ ዮሐንስ አፈወርቅ እንደነገረን አሚንሰ መሰረት ኢቲ ወካላንሰ ህንፃ ወንድቅ እሙንቱ ብሎ እንደነገረን ሃይማኖት መሰረት ነው። ያለ መሰረት ጣራ ግድግዳ አይቆምም። ያለ ሃይማኖት አገልግሎት የለም። ስለዚህ እሱ ነው። እሺ ቅዱስ የሚለውን የጨመርንበት ለምንድን ነው መሰላችሁ? አሁን ደግሞ ሁለት ትርጉም ነው ያለው አላለም? አብ በሉ ደግሞ በስም በግብር በአካል ከወልድና ከመንፈስ ቅዱስ ልዩ ነው። ገባችሁ? አብ ቅዱስ ማለት ልዩ ማለት ነው። አሁን አብ ብላችሁ አሃዱና ቅዱስ የሚሉ ሁለት ቃላትና የፈታን አሁን አሃዱና ቅዱስ አሃዱ አብ ቅዱስ አብ አሃዱ አብ አሃዱ። እስኪ አብ አሃዱ በሉ። ምስለማን ስትባሉ ምስለመኑ ከማን ጋር ስንባል ከወልድና በምን አንድ ነው? በባህሪ በህልውናና በፈቃድ አንድ ነው። እሺ አብ ልዩ ነው ከማንና ከማን? ከወልድና ከመንፈስ ቅዱስ። በምን ነው ልዩ የሚሆነው? በስም በአካል በግብር ማለት ይሄ ማለት። እሺ አሁን ወልድ ቅዱስ፣ እሺ ሙሉ ተርጉሙት። ወልድ ልዩ ነው ከማንና ከማን? ከአብና በምን ልዩ ነው? በአካል በስም እና በግብር ልዩ ነው። እሺ መንፈስ ቅዱስ በሉ። እሺ ከአብና ከወልድ ምንድን ነው? በምን? በስም በአካል በግብር ልዩ ነው። አሁን ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው መሰላችሁ? አብ አንድ ነው ስንል አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ልብ ቃል እስትንፋስ ሶስት ሰው አይባልም ማለት እንደ ይሄ ያለው ሰው ሶስት ሰው አይባልም። ልብ ቃል እስትንፋስ ያለው ሰው ሶስት ሰው አይባልም። ባህሪውም አንድ የሰብእና ባህሪ ነው ያለው። የልብነት ባህሪ፣ የቃልነት ባህሪ፣ የእስትንፋስነት ባህሪ የሚባል ለሰውየው ሶስት ባህሪ የለውም። አንድ የሰውነት ባህሪ ነው ያለው። ሰባቱ ባህሪያት የሚለውን አቁማችሁ ሰው ከተባለ በኋላ ያለውን አስሉልኝ። ሰው የሆነው ያኛው ጥንት መገኛው ነው። ሰው የሰውነት ባህሪ ነው ያለው። የመላክነት ባህሪ እንዳለው አንድ የሰውነት ባህሪ ነው ያለው። ታዲያ እንደዛ ከሆነ ሰውየው ልብ ቃል እስትንፋስ በመሆኑ በሶስቱ ከዊን ምክንያት ሰው ሶስት ሰው እንደማንለው ልብ ቃል እስትንፋስ የሚባሉ አብን ወልድን መንፈስ ቅዱስን ሶስት እግዚአብሔር አንላቸውም። ሶስት አማልክትም አናመልክም። ሃይማኖታችን ይህ ነው ነው። እንደገና ደግሞ ልብ በሉ አንድ ሰው እንዳልነው ሁሉ ነገር ግን ልብ ወደ ቃልነት የሚለወጥበት ጊዜ የለም። ቃል ወደ ልብነትና ወደ እስትንፋስነት የሚለወጥበት ጊዜ የለም። እስትንፋስ ወደ ልብና ወደ ቃልነት የሚለወጥበት ጊዜ የለም። ግልጽ ሆኖላችኋል? በነገራችሁ ላይ ቀላል ትምህርት ባነጋገሩ ምክንያት ከባድ ይመስላል። ጉዳዩ ግን ቀለል ያለ ነገር ነው። እናንተ ለምሳሌ ምን አላችሁ? ልብ በሉ እስኪ። በዚያውም ልብ በሉ እሺ፣ አስተውሉ ማለት ነው። ልብ እና ምንድን ነው? ቃል እና እስትንፋስ። ልብ ምን ጊዜ ምን ሆኖ ነው የሚኖረው? ልብ። ቃል ምን ጊዜ ምንድን ነው? እስትንፋስ ምን ጊዜ ምንድን ነው? አቤት። አብ ምን ጊዜ ምን ማን ነው? አብ ነው። ወልድ ምን ጊዜም፣ መንፈስ ቅዱስ ምን ጊዜም መንፈስ ቅዱስ ነው። እይፈልስ ስመ አብ እምከዊነ ስመ አብ ሀበ ከዊነ ስመ ወልድ ወከዊነ መንፈስ ቅዱስ ወይፈልስ ስመ ወልድ እምከዊነ ስመ ወልድ ሀበ ከዊነ አብ ወመንፈስ ቅዱስ ወይፈልስ ስመ መንፈስ ቅዱስ እምከዊነ ስመ መንፈስ ቅዱስ ሀበ ከዊነ አብ ወወልድ ይላል ቅዱስ አግናጤዎስ ሃይማኖተ አበው ምዕራፍ 11 ከቁጥር 7 እስከ 8 ድረስ ታገኙታላችሁ ማለት። አብ
ወልድ ወደ መሆን መንፈስ ቅዱስ ወደ መሆን አይለወጥም። ወልድ አብ ወደ መሆን መንፈስ ቅዱስ ወደ መሆን አይለወጥም። መንፈስ ቅዱስ አብ ወደ መሆን ወልድ ወደ መሆን አይለወጥም። በየራሳቸው ጸንተው ያሉ እንደገና ደግሞ በአንድነት ያሉ እሁዛን በጽምረት አሃዱ መለኮት በአንድ መለኮታዊ ባህሪ ደግሞ አንድ የሆኑ በየአካላቸው ተጠብቀው የሚኖሩ የአብ አካል ወደ ወልድነት የማይለወጥ ስሙም ወልድ የማይባል ግብሩም አብ ከወላዲነት ወደ ተወላዲነት ወደ ሰራጺነት የማይለወጥ ወልድም ከተወላዲነት ወደ አባትነት ወደ ሰራጺነት የማያድግ የማይለወጥ መንፈስ ቅዱስ ከሰራጺነት ወደ አስራጺነት ወላዲነትና ተወላዲነት የማይለወጥ በክብራቸው በግብራቸው በስማቸው በአካላቸው ጸንተው ያሉ ነገር ግን እንደ ልብ እንደ ቃል እንደ እስትንፋስ ተገናዝበው በተዋሕዶ መለኮት ጸንተው የሚኖሩ ናቸው ሥላሴ ነው። ገብቷችኋል? አሁን አልገባችሁም? ሁለቱንም እንዴት ወይ ገብቶናል በሉ ያልገባንም በሉ እንጂ ገብቷችኋል? እሺ አሁን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ማለት ይሄ ነው። ይሄ ሃይማኖታችን ነው። ከዚያ በኋላ እኛ ምን እንላለን? በአማን አብ ቅዱስ በአማን ወልድ በአማን ውእቱ መንፈስ ቅዱስ። ስለዚህ እውነት ነው። አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው። ወልድ ከአብ ከመንፈስ ቅዱስ ጋር አንድ ነው። መንፈስ ቅዱስ ከአብ ከወልድ ጋር አንድ ነው። በአካሉ ግን ልዩ ነው። በቃ እንዲህ እኮ ነው። ቀለል ሲባል ቀለል ሲል አብ ከወልድ ከመንፈስ ቅዱስ ጋር አንድ ነው፣ በአካሉ ግን ልዩ ነው ማለት ነው። ይሄንን አመንን ማለት ነው። ከዚያ በኋላ ካህኑ ሰብህዎ ለእግዚአብሔር ኩልክሙ አሕዛብ ይላል። ምእመናን በዚህ ሃይማኖት ያቆመንን እግዚአብሔርን አመስግኑት ይላል። እኛም ወይሴብሕዎ ኩሎሙ ሕዝብ ሁሉ እውነት ነው። ሕዝቡ ሁሉ የፈጠረው ፍጥረት ሁሉ ያመሰግነዋል። ደግሞ የምናመሰግነው ደግሞ ለምን መሰላችሁ ይልና ቄሱ እስመ ጸናት ምሕረቱ ላዕሌነ ቸርነቱ 5500 ዘመን ለእኛ የሰጣት ቃል ኪዳን ጸንታ ተፈጽማልናለችና አመስግኑት ሲለን ደግሞ እኛ መልሰን ጽድቁሰ ለእግዚአብሔር ይህሉ ለዓለም እውነት ሕይወት ነው አባ ቄስ ምን ድሮ ብቻ እንግዲህም ቸርነቱ አብሮን ጸንቶ ይኖራል እንጂ እስከ ዘላለሙ ድረስ ብለን ይህን እንመልሳለን ማለት ነው። 5 powodów, by wybrać Alpro. ስብሐት ለአብ ወወልድ ወመንፈስ ቅዱስ ብለን ካመሰገን በኋላ ዲያቆን ይጀምራል ማለት ነው። ዲያቆን ለመድረስ ነው። ዲያቆን ምንድነው የሚያደርገው? ተንስኡ ለጸሎት ይላል ማለት ነው። ተንስኡ ለጸሎት ለጸሎት ተነሱ ነው። ስለዚህ የዲያቆን ድርሻው በቅዳሴ ውስጥ ጸልዩ ነው። ዋናው ነገር ማጸለይ ነው። ጸሎትን ማዘዝ ነው። የዲያቆን ዋና ስራው ጸሎትን ማዘዝ ነው። ተንስኡ ለጸሎት ትጉ ነው። ተንስኡ ማለት የዚያ ጊዜ የተቀመጠ የለም። ትጉ ተግታችሁ ጸልዩ ይላል። ከዚያ አቤቱ ይቅር በለን። ይሄን ተንስኡ ለጸሎት አባቶች በትውፊት እንደሚናገሩት አዳም ነው የተናገረው ይላሉ። አዳም ምን ይላል? ምን አለ መሰላችሁ? እንደው ጌታ በተሰቀለ ጊዜ 5500 ዘመን ሲፈጸም ተወልጄ አድንሃለሁ ብሎ ነበረ። ሱባኤው ደርሷል፣ ተስፋው ቀረን ብሎ ተንስኡ ለጸሎት ለጸሎት እንነሳ፣ ሲኦል ውስጥ ብንሆንም ቢሆን ፈጣሪያችንን እናስብ አለ። ነፍሳትም እግዚኦ ተሳለነ ኢየሱስ ክርስቶስ በአካለ ነፍስ ሲኦል ወርዶ ሰላም ለኩልክሙ ሰላም ለእናንተ ይሁን አስታረቅኳችሁ እኮ እንኳን ደስ ያላችሁ አላቸው ነው። ስለዚህ አሁን እኛ አስቀዳሾች በሲኦል የነበሩ ነፍሳትን መስለን ይቅር በለን ስንለው ሰላም ለእናንተ ይሁን እኔ እኮ አስታረቅኳችሁ የኔ ሰላም ከእናንተ ጋር ይሁን ብሎ ክርስቶስ መረቃቸው። ስለዚህ ይቺ ሰላም ጌታችን ኢየሱስ ክርስቶስ የትንሣኤ ዕለት በሲኦል ላሉ ነፍሳትና በዝግ ቤት ውስጥ ለነበሩ ሐዋርያት የሰጣት ሰላም ናቸው። ያቺ ሰላም ናት ከሲኦል መንጥቃ ነፍሳትን አወጣች። ሐዋርያትን ደግሞ በተዘጋ ቤት ገብቶ ምን አላቸው ነው የሚለው ዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው ይላል። ስለዚህ አሁን እኛም በዝግ ቤት የሚጠብቁ ሐዋርያትን መስለን ነው እዚህ ክርስቶስን አይን አይን እያየን የምንቆመው ማለት ነው። የዛ ጊዜ እሱ መጥቶ ሰላሙን ይሰጠናል። ያ ለቅዱሳን ሐዋርያት የትንሣኤ ዕለት ለነፍሳት በሲኦል ለሐዋርያት
ነፍሳትን ከሲኦል አውጥቶ ሰላም ሰጥቶ ገነት እንዳገባቸው፣ ሐዋርያትን ደግሞ በተዘጋ ቤት ገብቶ ሰላም እንደሰጣቸው፣ ለነፍሳት የሰጠው ሰላም ነፍሳትን በገነት ገብተው እንዲኖሩ አድርጓቸዋል። ለሐዋርያት የሰጣቸው ሰላም ደግሞ ሰላም የእግዚአብሔር ሰላም ማለት ጦርነት የሌለው፣ ችግር የሌለው፣ ረሃብ የሌለው፣ ጠብ የሌለው፣ ክርክር የሌለው፣ መከራ የሌለው ኑሮ ማለት አይደለም። እና እንግዲህ እንዴት ነው ሲባል መከራ ውስጥ ሆኖ ረፍት መሰማት ማለት ነው። እሷን ሰላም ለሐዋርያት ስለሰጣቸው የሐዋርያት ሥራ ምዕራፍ 5 ላይ እንደምታነቡት ተገርፈው ሲወጡ ምን እያላቸው ወጡ ነው የሚለው? ደስ እያላቸው ወጡ። ምን ስለሰጣቸው ነው? ሰላሙን ስለሰጣቸው ነው። አሁን ሰው ሲገረፍ ደስ ይለዋል? አይለውም። ያቺ ሰላም ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች፣ ለቅዱሳን ሐዋርያት ሰጣቸውና እነዚህ ሐዋርያት ለቄሱ እጁን ጭኖ ሐዋርያት እጅ እየጫኑ ጳጳስ ሾሙ፣ ጳጳሳት እጅ እየጫኑ ካህን ሲሾሙ ይችን ሰላም ለቄሱ ይሰጣሉ። የማንን ሰላም ነው የሚሰጡት? የክርስቶስን ሰላም። በቄሱ ትከሻ ላይ ታርፋለች። አሁን ያ ቄስ ደግሞ እኛ በዝግ ቤት ውስጥ የተሰበሰቡትን ሐዋርያት መስለን ቁጭ ስንል ሰላም ለእናንተ ይሁን ብሎ የሚሰጠን የማንን ሰላም ነው? የእግዚአብሔርን ሰላም ነው። ያ የእግዚአብሔር ሰላም ምን ሲያደርግ ኖረ መሰላችሁ? ጻድቃንን በገዳም ሰማዕታትን በደም ያጸናቸው ይሄ ሰላም ነው። እነ ቅዱስ ጊዮርጊስ እየተገረፉ መንኮራኩር እየቀርቦላቸው ስጋዬ ነው ልታሰቃየ የምትችለው ሌላ ምን ልታደርግ ትችላለህ እንዲሉ የሚያደርጋቸው ይቺ ሰላም ናት። እነ ቅዱስ መርቆሬዎስን ያጸናቻቸው ይቺ ሰላም ናት። እነ ቅዱስ አትናቴዎስን በዚያ ሁሉ ስደት ማለት ያጸናቻቸው ይቺ ሰላም ናት። ሌሎችንም አባቶቻችን እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ አትናቴዎስን፣ እነ ቅዱስ ባስልዮስን፣ እነ ቅዱስ ጎርጎሪዎስን በተሰደዱበት ጊዜ በነገስታት በተገፉበት ጊዜ ልባቸው እንዳይደነግጥ በየሜዳው ምንድነው ቅዱስ ዮሐንስ አፈወርቅ የተናገረው ነገር አለ። ስለ ቅዱስ አግናጤዎስ በተናገረበት ድርሳኑ ሲናገር የተጋድለው ሜዳ ብዙ ነው፣ የምንቀበለው አክሊል ግን አንድ ነው ብሎ ነበረ። በጣም ብዙ መከራ ይቀበላሉ። አንዱ ለውሻ ይጣላል፣ አንዱ ለአንበሳ ይጣላል፣ አንዱ በሳት ይጠበሳል፣ አንዱ በእንጨት ይሰቀላል፣ አንዱ በመንኮራኩር ይፈጫል። አክሊላቸው ግን አንድ ነው፣ እሱም ክርስቶስ ነው። በዚያ ሁሉ ጸዋትወ መከራ ጸንተው እንዲኖሩ ያደርጋቸው ፈሪነትን አውጥቶ የጣለላቸው የክርስቶስ ሰላም ነው። አሁን እኛ አንድ ነገር ኮሽ ባለ ቁጥር የምንፈራ ለምንድን ነው በሉኝ? የክርስቶስ ሰላም በትክክል ሊደርሰን ስለሚያስፈልግ ማለት ይሻላል። በትክክል የጌታችን ኢየሱስ ክርስቶስ ሰላም በትክክል እሷ ካደረች በኋላ የፈለገ እኔ ቅዱስ አትናቴዎስን ሄደው ኧረ እባክህ ዓለሙ ሁሉ ጠላ አሉት። እኔ ቀድሜ ጠልቼው ይላል። ምንም እንዳይጨነቅ ዓለሙ ሁሉ ቆጠላ ቢሉት እኔ ጠልቼው ይል ቀድሜ ያለ። እኔ አሁን 3 ሰው እነገሌ እየጠሉህ ነው ብባል እኔ እደነግጣለሁ። ልቡ ለጻድቅ ውኩል ከማንበሳ፣ የጻድቅ ሰው ልብ እንዳንበሳ የተማመነ ነው ያለው ሰሎሞን። ለዚህ ነው እንዳይፈሩ ያደረጋቸው። ቅዱስ ጳውሎስ ሲዘምር ሰምታችሁታል። ሮሜ ምዕራፍ 8 ላይ ቁጥር 35 ላይ ከክርስቶስ ፍቅር የሚለየን ማን ነው? ረሃብ ነው ወይ? ስደት ነው ወይ? ጦርነት ነው ወይ? መላእክትም ቢሆኑ አሕዛብም ቢሆን ካለ ፍጥረትም ቢሆን ልዩ ወገንም ቢሆን ምንም ቢሆን ከክርስቶስ ወገን በላይም ያለው ቢሆን በታችም ያለው ቢሆን ከክርስቶስ ፍቅር ሊለይ የሚችል አንዳች እንኳ የለም ይላል። ስለዚህ ሰላም ለእናንተ ይሁን ማለት እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ፣ እነ ቅዱስ ፋሲለደስ እንደ ፈረስ እየተለጎሙ፣ እነ ቅዱስ ጊዮርጊስ በመንኮራኩር እየተፈጩ ይህንን የ3 ዓመት ሕፃን ቅዱስ ቂርቆስን ያጸናው የማን ሰላም ነው? የእግዚአብሔር ሰላም። የ3 ዓመት ሕፃን እንኳን የፈላ በርሜል አይቶ እሳት እንኳን ትንሽ ነገር እንኳን አይፈራም። አንድ ጊዜ ከተኮሱት ዞር ብሎ ይደርሳ በዚያ ግድም። ያችን ሰላም ለመቀበል ነው ካህኑ ያችን እንድናገኝ ነው ደጋግሞ ሰላም ለኩልክሙ ሰላም ለኩልክሙ። ደግሞ እኛ ደግሞ ተጓደን ምስለ መንፈስ ለከለ ማለት እንዲሁ ሐዋርያት ያገኙትን ሰላም መድኃኔዓለም ይስጣችሁ ሲል ምስለ መንፈስከ ማለት እንደ ቃልህ ይደረግልን ማለት ነው።
አዎ ያችን ሰላም ይስጠን። ጻድቃን በገዳም ያጸናቸው ምንድን ነው? ያቺ ሰላም ነው። እንጦንስ ቅዱስ እንጦንስ ያቺ ሰላም ነበረችው። ዛሬ ያለን መነኮሳት እንሸበራለን፣ እንታወካለን። ለምን? እዚያ እስከምንደርስ ድረስ ነው። ገና ጀማሪ ነን። ጀማሪ መነኩሴ ከወደብ ዳር የታሰረችን ጀልባ ይመስላል ነው የሚለው አይደል መጽሐፍ መነኮሳት። ያቺ ምን ለምትለው አንዴ ወደ ግራ አንዴ ወደ ቀኝ ነፋሱ እንደዚህ ሲያደርጋት ትውላለች። ግን ወደቡ አለች። መነኩሴውንም ግራ ሲያጋባው ሰይጣን ሲያናውፀው፣ አንድ ጊዜ ገዳም ቀይር ሲለው፣ አንድ ጊዜ ቤተሰብ ጠይቀና ሲለው መከራውን ሊያበላው ይችላል። ግን ዞሮ ግን ከክርስቶስ ፍቅር አይለይም። በአቅሙን እግዚአብሔር ያጸነዋል። ሲያድግ ግን ምን ይላል መሰለህ? አሁን ባለንበት ደረጃ ጓጉንቸር በአቅሟም ታስፈራረናል። ጓጉንቸርማ ትልቅ ናት። እቺ አጋግራ ነው ምንድነው የምትባለው? አጋራ ነው እቺ እንደዚህ የምትፎክረው እንደዚህ የምትለው ማለት ነው። እሷ ራሱ ብትመጣ አሁን እንደነግጣለን። ቅዱስ እንጦንስሳ አንድ ቀን ቤቱ ቁጭ እንዳለ ምንድነው የሚለው? አጋንንት ምን መስሎ? አንበሳ፣ ከዛስ ነምር፣ ጅብ፣ ዘንዶ፣ ጊንጥ፣ የአውሬ ዘር በሙሉ እባብ፣ ያ ሁሉ ይጮሃል። ደግሞ አንበሳው ሲያገሳ፣ እባቡ ሲያፏጭ አስባችሁታል? ያ ሁሉ ሲል ምን ቢላቸው ጥሩ ነው? እሱ ይሄ የሚያሳየው አቅም እንደሌላችሁ ነው። አቅም ቢኖራችሁ ኑሮ ለአንድ ሰው እንደዚህ ብዙ ናችሁ አትመጡም ነበረ። ስለዚህ ማስረጃው ይሄ ብዛታችሁ ራሱ አቅመ ቢስ መሆናችሁን ነው የሚያሳይ ብሎ ተሳልቆባቸው፣ ግን ምንድን ያላቸው? ነገር ግን ጌታዬ ኢየሱስ ክርስቶስ ይዋጋችሁ እንጂ እኔ ጉልበት የለኝም ሲላቸው ሁሉ ብን ብለው ጠፉ ይላል። ይችን ሰላም ቅዱስ እንጦንስ አግኝቷት ነበረ። ለባለ ትዳሮች ሰላም ነበራቸው፣ እያጡ የሚኖርበት እየተቸገሩ የሚኖርበት